እኔ ሽፈራው ንጉሴ ይባላለሁ። የመጣው ክፍለ ጦር በአዲሱ አደረጃጀት 72ኛ ሬጂመንት 102 ይባላል። በጣም አሰቃቂ የሆነ ስቃይ ነው ያየ ነው። ስንት ወንድሞቻችን ወገኖቻችን በየበረሃው በየዱሩ በየምኑ ለቀናቸው የመጣ ነው እና እኛ ደግሞ በዚህ ሰዓት ይሄ ነገር አያስኬድም ብለን ጥይት ጨርሻ አይደለም እኔ በራሴ የተማረኩት። በቃ ሁኔታው ሳይ የሚያስኬድ አይደለም፣ የሚያስኬድ መንገድ ስላልሆነ ጥይቴን ሳልጨርስ ነው ተማርኬ ወደ ትግራይ ህዝብ ተጠግቼ ሰራዊት ተጠግቼ አሁን ያለውት ከነሱ ጋር ነው። አሁን ያለው ነገር ምንድነው? በቃ ያለው ነገር በቂ ነው። እኛ ምንም አይነት ነገር የተሰጠን መረጃ የተሳሳተና ትክክል ያልሆነ መረጃ ነው ሲሰጠን የነበረው። አሁን ላይ ደግሞ አያየነው ነው። ስለዚህ ይሄ ነገር ደግሞ እኔ ያየሁት ነገር ለሌላም ወገን እሳት ውስጥ እንዳይገባ በቃ ትክክለኛ ነገር ውስጥ አይደለም ያለው እሱ ትክክለኛ ነገር ውስጥ ሳይኖር እኛንም እሳት ውስጥ እየከተተን ነው። ስለዚህ ይብቃን። እሱ ያሰበው በኢትዮጵያውያን በእኛ በወገኖቹ ደም ስልጣን ላይ የመቆየት አላማ ይዞ ነው የነበረው። ግን አሁን ላይ ደግሞ አልተሳካለትም። ይሄ ደግሞ የሱ አላማ ውድቅ ሆኖ አሁን ትክክለኛውን ነገር እኛ ያየነው እኛ እዚህ ተማርኬ ከገባው ሰዓት ጀምሮ ትምህርት ተሰጥቶኛል። በራሳችን ወታደር ከኛው ከምርኮኞች መሃል ፊልም ተቀረጾ ፊልሙን ሁሉ በየሞቱ ወንድሞቻችን ኪስ ላይ የተገኘ ስልክ ላይ እያንዳንዱ ቀረጻ አይተናል። ይሄ ደግሞ አስከፊ ነገር እየታረደ የሰው ልጅ በትግራይ ክልል በዚህ ወደሴ ከተማ የተደረገውን ነገር እያየን ነው። የሰው ልጅ መታረድ ያሳደከው በግ ራሱ ለማረድ በጣም ይከብዳል። አይደለም የሰው ልጅ ፍጡር ነፍስ ያለው የሰው ልጅ ፈጣሪ በእንትኑ በተጠቦ ተጨንቆ የሰራን የሰው ልጅ ይቅርና ያሳደከውን ከብት በግ ለማረድ እንኳን ይከብዳል፣ አይደለም የሰው ልጅ። ስለዚህ የሱ አሰራር ትክክል አይደለም፣ ውድቅ ይሁን። ከዚህ በኋላ እኔ ገብቻለሁ ወንድሞቼን ጓደኞቼን በዚህ እዛ የሚሰጠው ፕሮፓጋንዳ የሱ ወሬ ሰምተው ወደዚህ ችግር ውስጥ እንዳይገቡ ነው እኔ በራሴ የምናገረው። ይሄንን የአብይን የፋሽስት አሰራር ለቆ ተገርስሶ በትክክለኛ ስልጣን መያዝ ያለበት ሰው አካል በስልጣን ላይ ሆኖ እኛ በሱ ስር ሆነን መኖር ነው የምንፈልገው እንጂ የአብይ አሰራር አይጠቅምም። ለኢትዮጵያ ምንም የሚጠቅመው ነገር የለም። ስንት ነገሮች ወድመዋል፣ ስንት ነገሮች አልቀዋል። ያ ነገር ደግሞ ማለቁ መውደሙ ለኛው ነው መልሶ የሚጎዳል። የትግራይ ህዝብ ማለት ለኛ ወንድሞች እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን ናቸው። እስካሁን ድረስ በምርኮኛ ማዕከል ውስጥ ቁጭ ብለን እነሱ ወታደር የሚበሉትን ዳቦ ነው ለኛ አካፍሎን እያበሉን ያሉት። ካሁን በኋላ ይሄንን የሚሰማ ኢትዮጵያዊ ሆኖ ይሄን ፕሮግራም የሚሰማ ይሄንን ንግግር የሚሰማ ሰው ጆሮና ሕሊና ያለው ሰው ከሆነ በአብይ ስርዓት ውስጥ ሆኖ ወደ ውትድርና ህይወት ውስጥ ይብቃው፣ እንዳይገባ የውትድርና የሚባል ነገር ቢበቃን ይሻላል። በአብይ ስርዓት ውስጥ ሆኖ ወደ ውትድርና ምንም ነገር ሳያውቁ እሱ በሚሰጣቸው እየገቡን ያሉት። ይሄ ደግሞ አያስፈልግም።
ወንድሞቼ ጓደኞቼ አሉ ኢትዮጵያውያን መላ ኢትዮጵያውያን በሱ ስር ለመዝመት ምንም አይነት አስተሳሰብ እንዳይኖረው ለምን ይሄንን የምልበት መንገድ ቤተሰቦች አሉኝ ልጅ አለኝ ሚስት አለኝ ትቼ ቤተሰቦቼን ትቼ እዚህ ቁጭ በምርኮኛ ማዕከል ቁጭ ስል ምንም ነገር ግን እስካሁን ነገር ያጣሁት ነገር ቢኖር ምንድነው ሚስቴና ልጆቼን ቤቴን ነው እንጂ በዚህ ማዕከል ውስጥ ሆኜ ምንም ያጣሁት ነገር የለም። እግዚአብሔር ይመስገን። እግዚአብሔር ለሱ እንደነሱም እግዚአብሔር ከዚህ በላይ ጨምሮ ይስጣቸው። ለሱ ምለው ነገር ቢኖር ያልታሰበ ነገር ይቀቀበት ነበር። የአብይ መንግስት ከዚህ በኋላ አያስፈልግ። በዚህ አጋጣሚ እኔ እንደሚያውቁኝ ጓደኞቼ የሚሆኑ ቤተሰቦቼ በቃ በሰላም ነው ያለውትኝ። ይሄ ነገር በቃ እስካሁን ይብቃ ለማለት ነው። ለጓደኞቼ የሚሆን ለቤተሰቦቼ የሚሆን በዚሁ አጋጣሚ አመሰግናለሁ። ጤናዬን ደግሞ በሰላም እንዳለው በዚሁ አጋጣሚ እንድትመለከቱኝ ነው ማመሰግን ፈልጋለሁ።